ያበሻውን እኮ በአመት ሁለት ቡትቶ እየገዛ ሚስቴ እንደዚህ ብላ ጠብቀኝ ብላ ጠብቀኝ ራሷን ጠብቀኝ እንደዚህ ወጥቷ ተሰራም ጸጉር እንደዚህ ወጥቶ ስጣ ግዛ የአረብ ሴትን መዳም ብታገባ ምን ልትቀባቸው ሽቶች የምትለብሳቸው ቢጃሞች ይሄን ሁሉ ማን ነው የሚገዛው? እሱ አሳቀኝ ገንፎ ከምሳዬ ተርፎ አለች አያቴ። እውነቷን እኮ ነው። ስሚ ወንድ ልጅ ሚስቱን የማልበስ የማብላት የማጠጣት እንዲሁም የማኖር ግዴታ አለበት። መብቱ አይደለም ግዴታ አለበት። ነገር ግን በኢትዮጵያ ሁኔታ ለሜካፕ 100,000 ብር ሰጥቶ ለሂውማኒር አውጥቶ አይችልም። ምክንያቱም ከሸጎሌ እስከ ጉለሌ ድረስ እግሩ ፈርስ እስኪል ድረስ ስራ እየፈለገ ነጭ ላቡን ጠባር ብለሽ ደግሞ የአረቦችን እንስት ከኢትዮጵያውያን ጋር ማወዳደር ጀመርሽ። እዛ ነዳጅ እዚያ ነዳጅ ነው ያለው። በምን ሁኔታ ነው ሌቭል የሚሆንላችሁ? ራስን ለመጠበቅ ደግሞ የልብስና የብራንድ ማጋጋት ሳይሆን ንጹህ ውሃ በቂ ነው። ጽድት ያለው የእግዚአብሔር ውሃ ታጥበሽ ያለውን አጥበሽ ካለ ግዴታው ነው መግዛት። እሱን እስማማለሁ። በፊት ባሎች አይደለም ልብስ ለመግዛት ብቻ ሳይሆን በየቀኑ ሲመጡ በዚህ በኩል ስጋውን በዚህ በኩል በቆሎውን ይዞ ይመጣል። ከዛ በኋላ ሚስት ብልህናት ከሰሏን እንትን ብላ አጫጭሳ ጥሩ ወሬ ተጫወተው መሐልም ንፋስ አይገባም። የሚገርም ቤተሰብ ይመሰርቱ ነበር። አሁንሳ አይደለም ስጋና በቆሎ ይዞ ሊመጣ ግድንግዱ ኤርፎን የለም ይሄ የዲጄዎቹ እሱን አድርጎ ነው የሚመጣው። ምን ይሁን እንትን ሁላችሁንም ማለት አይደለም አበሉባ አይነት አስተሳሰብ ያላችሁ ስላሉ ነው። ያሁን ባልኮ እንዴት እንደሚያሳዝን ኮሌታቸው እንዳለ ተበልቶ እኮ በትርፍ ሰዓታቸው እያኘኩት ነው እንዴ የሚያስብል ነው። በአመት 2 ልብስ ብቻ ነው የተገዛው። እሱ እንደውም ሳይቀብጥሽ ነው በጣም ያቀብጣል። ሌላውን ባል የሚያስጠቁሩ እንደዚህ አይነቱ ነው። በአመት 2 እየገዛ ለአዲስ አመትና ለፋሲካ ይኸውልሽ። ጤነኛ ባል ይስጥሽ፣ ጤነኛ ትዳር ይስጥሽ፣ ጤነኛ ቤተሰብ ይስጥሽ። አሜን በይ። እንዳንቺ አይነት ሴቶች ከድሮ እናቶቻችን ሄደው የ1 አመት ኮርስ ሰርተፊኬት ነው የሚቀርባችሁ። ችግር የለውም ተቀብላችሁ መምጣት አለባችሁ። በስተመጨረሻ ምን ልልሽ ነው? ባልሽን አስተዋወቂኝና ገና ኤርፎን ያለበት አሊያም ደግሞ ታምቡር ውስጥ ማስቀበር ነው ያለበት። ታስመንኛዋለሽ በገዛ ቤቱ። እናም ለቤቱ አዲስ ከሆናችሁ እንዲህ አይነት የሳቅ ደመቅ ጨዋታ ከፈለጋችሁ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ።